የራሳቸውን ስትሮንግ ሊደርሺፕ ካሰኛቸው ዲክታተር መሆን ይችላሉ በዚህ ጉዳይ ላይ መንግስትን ወደ አምባገነንነት አትምሩት የኢትዮጵያ መንግስት ወደ አምባገነንነት ለመሄድ ጫፍ ላይ ነው ያለው ሲሉ አንድ ጊዜ ንግግር ላይ ሰምቻለሁና በዛም አንዴ ውይይት አድርገንበት ነበር አሁን አምባገነን ይሆኑ ይያሉ ነው ኢትዮጵያ ውስጥ ጄኖሳይድ የሚያስፈጽም ፖለቲካ እየተካሄደ አገር የሚበታትን ፖለቲካ እየተካሄደ አንዱን ካንዱ ጋር የሚያባላ ፖለቲካ እየተካሄደ ዲሞክራት ልሁን ብለው ዝም ብለው ከሚያዩ ከመንግስቱ የባሰ ዲክታተር ቢሆኑ መርጣለሁ ነው ጠቅላይ ሚኒስትር አብይ የኢትዮጵያን ችግር ምርጫ ያባብሰው ይሆናል እንጂ ህዝብን ያባላ ይሆናል እንጂ ሶሉሽን አይደለም ጠቅላይ ሚኒስትር አብይ በህዝብ ተወዳጅ ያደረጋቸው ነገር ስንመለከት መጀመሪያ ፓርላማ ላይ ሲወጡ ያደረጉት ንግግር ነው ያ ንግግር በጣም ብዙ ደጋፊ ያስገኝቶላቸዋል ኤግዛክት ያ ንግግር ተቃዋሚ ያስነስቶባቸዋል ከ5 አመት ከ10 አመት በኋላ ወደ ምርጫ ልንሄድ እንችል ይሆናል ረጅም ነው ረጅም ፕሮሰስ ነው ዶክተር አብይ ያስቀመጡት ምርጫ እናካሄዳለን በጊዜው የሚለውንም ነገር እየተቃወሙ ጠቅላይ ሚኒስትሩ እኔ አቋማቸው ሪቫይዝ ያደርጋሉ ብዬ ነው የማስበው በዚህ በሽግግሩ ሂደት ውስጥ ማየት የሚገባንን አገራዊ ጥያቄዎች ማየት ተተን የነዚህ ሁለት ቡድኖች ወይም በሁለት ዋልታ የቆሙ ኃይሎች ሲጋጩና እነሱ ሲጻረሩ ማየት ሆነ ስራችን ይህ በሰበሰና ሊፈርስ የደረሰ ህብረተሰብም ነው ጠቅላይ ሚኒስትር አብይ ወይም ቲም ለማ ምንለው ሊደርሺፕ የተቀበለ እንደ ህብረተሰቡ ሊፈርስ የደረሰ ብለን ጀነራላይዝ ማድረግ እንችላለን ዶክተር ምንም እርምጃ አልተወሰደም ይሄ ባለመወሰዱ ትናንትና ምን አየን ባህር ዳር ላይ ስብሰባ እናካሄዳለን ብለን ስንሄድ አሁንም ጭራሽ መሳሪያ የታጠቁ ሰዎች መጥተው ስብሰባ ሲያስቆሙ አየን አንድን ትግሬ በአንድ ኦሮሞ መለወጥ ወይም አንድን ኦሮሞ በአንድ አማራ መለወጥ ወይም አንድን ኢህአዴግ የሚባለውን ድርጅት በግንቦት 7 መለወጥ ወይም በእነኚ አይፈታም ኢትዮጵያን አንድ ቋንቋ አንድ ብሔር አንድ እምነት አንድ ሃይማኖት ብሎ የመምራት ጉዳይ ከናካቴው አብቅቶለት በፌደራሊዝም በቋንቋ ፌደራሊዝም አገሪቱ ውስጥ መራ ነበር 27 አመት ቆየን እሱም አልተሳካ ለኢትዮጵያ ያላቸው ራዕይ እንደ ብዛታቸው ይለያያል ያ ችግር ሆኗል እንዳይግባቡ ሆኗል እንደውም እርስ በርስ ሲናቆሩ ነው የምናየው እነተም አገር አረጋግተው ወደፊቷን ኢትዮጵያ ለመቅረጽ ቁጭ ብሎ የሚነጋገሩ ኃይሎችም አይመስሉም ጠቅላይ ሚኒስትሩ በሁለተኛ ደረጃ ማድረግ ያለባቸው የራሳቸውን መንግስት መገንባት አለባቸው የራስ መንግስት የራሳቸው የጠቅላይ ሚኒስትሩ የሚመሩት መንግስት ጠንካራ መንግስት መሆን አለበት ጠቅላይ ሚኒስትር አብይን መንግስት ወይም ይሄ ለውጥ ኃይሎች የሚባለውን እንደ ተቋም አይተን ከመሄድ ሌላ አማራጭ አለን ብዬ አላይ ችግር ሲፈጠር የጠቅላይ ሚኒስትሩን ፖዚሽን እየወጣ ዲፌንድ የሚያደርግ ሚኒስትር አይተታካለ በሚዲያ ዶክተር ብራን መስቀል አዲስ ካቢኔ ዲማንድ ያደርጉ ነው